ውድ ምእመናን የዛሬ ኹጥባ ትኩረታችን ከጭንቀት በኋላ መፍትሄ አለ የሚል ከመወጠር በኋላ መፈታት፣ ከመታሰር በኋላ መለቀቅ፣ ከመዘጋት በኋላ መከፈት፣ ከመራብ በኋላ መጥገብ፣ ከመጠማት በኋላ ጥም መቁረጥ፣ ከመታመም በኋላ መዳን፣ ከጭንቀት በኋላ ፎይታ እንዳለ ለማመላከት ነው። ምድርን አላህ ሲፈጥራት በጭንቀት ውስጥ ፈጥሯታል። ፈተናዎች አሉባት። የምቾት ቀጠና አይደለችም። የሰላሙ አገር ዳሩ ሰላም የሚባለው ቀጣዩ ዓለም ነው። ያን እንናፍቅ ዘንድ ምድር ላይ መኮርኮም የፍጥረት ዓለሙ ሱና ተደርጓል። ጁቢለት ዐላ ከደሪን ወአንተ ቱሪዱሃ ሰፍወን ሚን አልአላሚ ወልአክዳሪ ወሙከልፉ አልአያሚ ضد طباعها متطلب في الماء جزوة النار ጁቢለት ዐላ ከደር ዱንያ ስትፈጠር በመደፍረስ ላይ አንተ ግን የጸዳች እንድትሆን ትፈልጋለህ። እሱ ማለት ውቅያኖስ ውስጥ ፍም እሳት እንደማውጣት ማለት መደፍረሱ አይቀርም፣ ችግር አይጠፋም፣ ረሃብ ርዛት ሳይቀር ስደት ጦርነት አይወገድም። ከቀይ ከግራ ፈተናዎች ይገጥሙናል። እነሱን እንደሚያልፉ ተስፋ ሰንቀን ወደ አላህ ተመክተን ዱዓ አድርገን የምንሻገረው ጉዳይ ነው የሚሆነው። አንድ ግለሰብ አንድ በረሃ ላይ ነበር። ኑሮ ጨነቀው፣ መግቢያው ጠፋው፣ ተወጠረ፣ ተከዘ፣ ተስፋ ቆረጠ። በምድር ላይ አንዲትን ግጥም አለ። አረል መውተ ሊመን አስበሃ መግሙመን ለሁ አስለሐ። ሞት እኮ ተጨንቆ ላነጋ ሰው የሚገባው ነው አለ። እቺ ምድር ምን ትሰራለች? መሻገር ነው እንጂ ብሎ የተስፋ መቁረጡን በስንኝ አስቀመጠ። ልክ ይሄም ብሎ አለ ተጨንቆ ምሽት ላይ አላህ ከሰማይ ጥሪ ያሰማው። አላህም በግጥም ነው የመለሰለት። አላ አዩሃል መርኡ አለዚ አልሀሙ ቢሂ በራህ ፈቀድ አንሸደ በይትን ለም የዘል ፊ ዚክሪሂ የስነህ ኢዘ እሽተደ ቢከ ዑስር ፈፈኪር ፊ አለም ነሽረህ ፈዑስሩን በይነ ዩስረይን ኢዘ አብሰርተሁ ፈፍረህ። አላ አዩሃል መርኡ አለዚ አልሀሙ ቢሂ በራህ። አንተ ያ ግለሰብ ሆይ ጭንቀት አብሮህ ያመሸው ወቀድ አንሸደ በይትን ለም የዘል ፊ ዚክሪሂ የስነህ የገጠመው ግጥም አሁን ድረስ አእምሮ ውስጥ የሚሽከረከረው ግለሰብ ሆይ ኢዘ እሽተደ ቢከ ዑስር ጭንቀት ሲከብህ ሲወጥርህ ፈፈኪር አስተንትን ፊ አለም ነሽረህ ሚለውን አንቀጽ አስታውስ። ፈዑስሩን በይነ ዩስረይን ኢዛ አብሰርተሁ ፈፍረህ። ጭንቀትን ከሁለት መግራራት ውስጥ አንቀጹ ላይ ስታየው ተደሰት ይላል። ይችን ግጥም ሐፈዝኳት ይላል። ፈፈረጀ አላሁ ዐኒ ሐሚ። ጭንቀቴን ገሸሽ አላህ አረገዋል። ጭንቀቴ ዱንያ ይኖራል፣ ፈተና ይጠፋል። ዱንያ ጠንካራ ቆዳ ያላቸውን ሰዎች ትፈልጋለች። ከቀይ ከግራ ያልጠበቅከው ማዕበል ያናውጣ። ገንዘብ ይከስራል፣ ጠላት ይፈጠርብሃል፣ ጦርነት፣ ረሃብ፣ ርዛት፣ ከሥራ መባረር፣ ከስልጣን መወገድ፣ ጤንነት ወደ በሽተኛ ትለወጣለህ። ልጆች ሥርዓት ያጣሉ፣ ሚስት አትታዘዝም ወይ ባልሽ አይታዘዝሽም፣ አትግባቡም። ችግር ምድር ላይ ይኖራል። ሰበቡን አሟልተህ እጅህን ካነሳ አዛኙ ጌታ ቅርብ። ኢነ ረቢ አሉ ጌታዬ እኔ ረሒሙን ወድውድ አዛኝና ባሮችን ይወድ አላህ ማለት ወላ የርዳ ለዒባዲህ ልኩፍር። ጭንቀታችን ጥመታችን ማይፈልግ ጌታ ደወል ይደውላል፣ አቤት እንድንለው ይፈልግ። ሌላኛው ግለሰብ ይሄ ነው። መርከብ እየቀዘፈ ውቅያኖሱ ሲያቋርጥ እንዴት መርከቡ ተሰባበረች። ከዛም ራሱን እየዋኘ አንዲት ደሴት ላይ አደረጋት። ትልቅ ውቅያኖስ ውስጥ ያለች ትንሽ ደሴት ነች። ሚጠጣ የለ ሚበላ የለ። 3 ቀን አደረ። ተስፋ ቆረጠ። ከዛም አንዲትን ግጥም ገጠመ። ኢዛ ሻበል ጉራብ አተይቱ አህሊ ወሳረ አልቃሩ ከለበኒ ልሐሊብ ያለ ይባላል። ኢዛ ሻበል ጉራብ ቁራ እኮ ጥቁሩ ቁራ ሲሸብት ወደ ቤት የመጣው ቁራ አይሸብትም። የቁራ ሸበታ ማየታችሁ ታውቃላችሁ? የማይሆን ነው ማለት ነው። ወሳረ አልቃር ካርታም የምንለው ጥቁሩ ጩቃ ከለበኒ ልሐሊቢ እንደ ወተት ነጭ ሆናል።
እነሱ ወደዚህ መለወጥ አይችሉም እኔ ወደ ቤቴ መሄድ አልችልም ብሎ አንገት ደፋ አላህ ከላይ በኩል ጥሪ ያሰማ عسى فرج يأتي به الله إنه له كل يوم في خليقته أمر إذا لاح عسر الفرج يسره فإنه قضى الله أن العسر يتبعه يسر كجنكت وعلى فرج الله دنجت مركب كروكاية الجنا عوز اللات ولا بيت لما لس الله فك የጭንቀት ደሴት ውስጥ ራስን ልታገኘው ይችላል ዱንያ ጠበብ ነገሮቹ ስንክሳራቸው ወጥቶ ተስፋ የሚያስቆርጥ ነገር ልታይ ይችላል አይንህን አማትር ከጭንቀት በኋላ እፎይታለ ወዳለው አላህ አቅና እጅህን አንሳ ይሰጣል ያስወግደዋል ራሱ መፍትሄ ያመጣለት ሩያ ከነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ውስጥ አንዱ አባ ሙገለቅ ይባላል ይግለሰብ አቢድ ነው አላህ የሚወድ ነጋዴም ነበር የሰዎቹንም ንብረት ይዞ ሩቅ ሀገር በረሃ አቆራርጦ ይነግድ ነበር ታዲያ እንደ በረሃውን አቆራርጦ ሲሄድ ሽፍታው የታጠቀ ወረዳ ነው ወረደ ምን ትፈልጋለህ ንብረትህንም ደምህንም እፈልጋለሁ ንብረቴን ውሰድ እኔን ተወኝ ልኑር በጭራሽ እንደሚገለው እርግጠኛ ሲሆን ወደ ጉድጓዱ ሲወስዶ የብዙ ሰዎችን ራስ አየ የተገደለ እንግዳ ልትገለይ ከሆነ 4 ረካዓ ፍቀድል ልስገዳል እንደፈለግ እንዳታረዝም ማለት فكبرت للصلاه الله اكبر بي صلاه ውስጥ ገባ ቁርአን የተባለ ጠፋኛል ከመደንገጤ የተነሳ ፋቲሃ ጠፋ አንዲትን አንቀጽ አላህ አስታወሰ አመን يجيب المضطر اذا دعا ويكشف السوء الله ያወዳደረ ነው ይሄኛው ይሻላል ይላቸዋል ለሙሽሪኮች አመን يجيب الشمل مضطر የተጀነቀ ሰው اذا دعا ሲጠራው ويكشف السوء ችግርን ገሸሽ የሚያደርገው ሚለው አንቀጽ መጣልኝ እሷን ሰገድኩና መጨረሻ ላይ አላህን በአንድ ዱዓ ለመንኩት ያ ወዱድ አንተ ባሮችን አፍቃሪ ጌታ ያ ذا العرش المجيد የታላቁ አርሽ ባለቤት ሆይ ያ فعال لما تريد እምትፈልገው እምትሰራ ኃያል ጌታ ሆይ اسالك ጠይቀሃለሁ بعزك الذي لا يرام كما يدرسበት ልቅና وبملكك الذي لا يضام بما يدرسበት ስልጣንህ وبنورك الذي اضاء اركان عرشك يا عرشن عالم ባበራው ብርሃን ለምናሃለሁ ይሄን ሽፍታ ነጃውጣይ يا مغيث اغثني يا مغيث اغثني يا مغيث اغثني ሶስት የጠራው ድንገት ይላል ከስጁድ ቀና 60 ሰላምት ከፊት ለፊቴ አንድ ፈረሰኛ ይመጣል ዘገባው ሶሒህ ነው ሼኽ አልባኒ ሶሒህ ብለውታል ከፊት ለፊት ጦሩን ፊት ለፊት ያደረገ ነጭ ፈረሰኛ እየቀዘፈ መጣ ከርቀት ወረወረና ከጀርባዬ ያለውን ሽፍታ አንገቱን መጥቶታል ወደቀ ሞተ ደነገጠ እንዴት ይሄ ሊከሰት ይችላል ጠጋልኩትና من አንተ ማነህ ዛሬ እኮ አላህ ባንተ ነጃ ወጣኝ አልኩት አስገራሚ ዜና ነገር انا ملك من اهل السماء الرابعه ከስከ አራተኛው ሰማይ የመጣው መላእክት ነው ያ ሙጊት ስትል የመጀመሪያውን ድምጸት ሰማይ ላይ አስተጋባ ሁለተኛውን ስትል ሰማይ ላይ አሁን ረብሻ ፈጠረ ድምጽ ሶስተኛውን ስትል የተጨነቀ ሰው ዱዓ ነው ተባለ አላህ ይሄን ጠላት የመግደል እድል ስጠኝ አልኩት ሰጠኝ አላህ ያንተን ጭንቀት ሊፈታ መላእክን ከሰማይ ያወጣ እጅህን አንሳ መፍትሄውን ፊት ለፊት ታገኛለህ ችግር ደርሶብህ ስልጣን አደጋ ላይ ወድቆ ንብረት ችግር ውስጥ ወድቆ የወሰዱብህ ሰዎች አልመልስ ብለው እዛ ጋር ስምህን እያጠፉ እዚህ ጋር እያነሱ እዛ ጋር እየጣሉ ሊሆን ይችላል አላህን ጠይቅ እዚህ ጭንቅ አውጣ ይበለው አላህ فإن مع العسر يسرا تصبر فإن عقب الصبر خير ولا تجزع لحوادث تنوب فإن اليسر بعد العسر يأتي وعند الضيق تنكشف الكروب والترس لفتى اشتد عزيمتي تنفرجي قد أذن ليلك بالبلد وترس لفتى ستبق لله سيزقى لكفت جينا انسان الله لي تسبح اندات قرط السوقات
እስር ቤት ውስጥ ካነበብኳቸው ማረሳቸው መጽሐፍ ውስጥ